የአይፎን የበላይነት ሊያበቃ ነው። ይህም የሚሆነው ኤለን ማስክ አዲስ ባስተዋወቀው ፓይፎን ወይም ደግሞ የፓይ ስልክ አዲስ ቅንጡ የሆነ ስልክ $179 ብቻ ካስተዋወቀ በኋላ ነው ማለት ነው። እንዴት ነው ፓይፎን ወይም ደግሞ የኤለን ማስክ አዲሱ ቅንጡ ስልክ $179 ብቻ እንዴት ሆነ? ምንድን ነው የሚያካትተው? እንዴት ነው አይፎንንስ ከመስመር የሚያስወጣው የሚለውን አብረን እናያለን። አብራችን ቆዩ። ይህ ታጎ ቴክ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን በመንካት የሚቀጥለው ቪዲዮ እንዲደርሳችሁ አድርጉ። ወዳችኋለሁ የሀገሬ ልጆች። ወደ ቪዲዮ እንሄዳለን። ሁልጊዜ ዓለምን በአዳዲስ ቴክኖሎጂዎች በማስደመም የሚታወቀው ኤለን ማስክ አዲስ ነገር ይዞ መጥቷል። ይህ አዲስ ነገር ግን ማንም ሰው ከጠበቀው ውጭ ነው የሆነው። ምክንያቱም ቴስላ የሚታወቀው በመኪናዎችና አዳዲስ የኤሌክትሪክ ካሮችን እንዲሁም ኦቶኖመስ መኪናዎችን በራሳቸው የሚሄዱ መኪናዎችን በማምረት እንዲሁም ሌሎች የቴክኖሎጂ ስራዎችን በመስራት ልክ እንደ ስፔስ ኤክስ ያለ ካምፓኒ ላይ ከስፔስ ጋር በተገናኘ ልክ ሮኬቶችን እና ሌሎች የስፔስ ሺፖችን በመስራት ነበር የሚታወቀው። እንደዚህ አይነት ኢንዱስትሪ ላይ ነበር የሚታወቀው። ታዲያ በስተመጨረሻ ኤለን ማስክ ወይም ደግሞ ቴስላ አዲስ ነገር ይዞ ከቻለ። ይህም ነገር ምንድነው? ፓይፎን ወይም ደግሞ ልክ አፕል አይፎን 17 በማስተዋወቅ ላይ ያለ ኤለን ማስክ አዲስ ነገር ይዞ መጣ። ይህም ነገር ምንድነው? ሊያውም በመነሻ ዋጋ አፕል አይፎን 17ን እያስተዋወቀ የነበረው መነሻ ዋጋው $1300 አካባቢ ነበር። $1300 አካባቢ የመነሻ ዋጋ አድርጎ ነበር እና ነገር ግን ማስክ ሌላ ነገር አስተዋወቀ። በዚህ ጊዜ ምንድነው? ይሄንን ስልክ መተካት የሚችል የቴክኖሎጂ ጥግ የሆነውን ፊቸር ቴክኖሎጂ የሆነውን እና በጣም ቅንጡ የሆነውን ስልክ በጣም በትንሽ ዋጋ ለዛው ሀብታሞች የሚይዙት ስልክ ልክ እንደ አይፎን የሀብታሞች ስልክ ሳይሆን የሁሉም ስልክ የሆነ ስልክ ይዞ መጣ ማለት ነው። ይህም ስልክ ፓይፎን በመባል ይታወቃል። ታዲያ ይህ ስልክ እንዴት ነው የአይፎንን ወይም ደግሞ የአፕልን ስልኮች እና ሌሎች ቅንጡ የሚባሉ እንደ ሳምሰንግ ስልኮችንም ቅንጡ የሚባሉ ስልኮችን ከገበያ ላይ እንዴት ያስወጣል የሚለው በጣም ብዙ የሆኑ ፊቸር ቴክኖሎጂዎች ወይም ደግሞ ፊቸሮች ወይም ደግሞ የስልክ ባህሪያት የተሟላ ነው። የሚገርም ቴክኖሎጂ ነው። አብራችሁን ከቆያችሁ እስከ መጨረሻው አብረን ከቆየን ብዙ ነገር እናያለን ማለት ነው። ስለዚህ ይህ ማስታወቂያ ብዙ ሰዎችን ያስደነገጠ ነው። የዓለም የቴክኖሎጂ አድናቂዎችን እንዲሁም የአፕል ወይም ደግሞ የአይፎን ደንበኞችንም ጭምር እንዲሁም ሌሎች የስማርትፎን ተጠቃሚዎች በተለይ ቅንጡ የስማርትፎን ተጠቃሚዎችን በጣም ሾክ ያደረገ ዜና ነው ማለት ነው። እንዴት ነው ካላችሁኝ ይህ ስልክ በጣም ለአይፎን አደገኛ የሚያደርገው ምንድን ነው የሚለውን እስቲ አብረን ለአይፎን ወይም ደግሞ ለሌሎች ስማርትፎኖች አደገኛ የሚያደርገውና ሌሎቹ ከገበያ ላይ እንዲወጡ የሚያደርግበት ፊቸሮች ምን ፊቸሮች አሉት የሚለውን አብረን እናያለን ማለት ነው። እንግዲህ የመጀመሪያው የስፔስ ኤክስ ሳተላይት ግንኙነት ይሆናል ማለት ነው። ምን ማለት ነው? ስቲል የሚመጡ የአይፎን ስልኮች እና ሌሎች ስማርት ስልኮች በፕሮቫይደር በኩል ወይም ደግሞ ሌሎች እንደ ኢትዮ ቴሌኮም ባሉ ኔትወርኮች በኩል ነው ኮሚኒኬሽናቸው እና የተወሰኑ ቦታዎች ስትንቀሳቀሱ አንዳንድ ኔትወርኩ ማይደርስባቸው ቦታዎች ላይ ኔትወርክ ሊያስቸግራችሁ ይችላል ማለት ነው። ነገር ግን የኤለን ማስክ አዲሱ ፓይፎን ከስፔስ ኤክስ ሳተላይት ጋር ስለተገናኘ የስታርሊንክ ቴክኖሎጂን ስለሚጠቀም ለሁሉም ሰው የትም አይነት ቦታ ብትሆኑ ኢንተርኔት ወይም ደግሞ ኮኔክሽን አይቆራረጥባችሁም ማለት ነው። ይህ አይፎን በታሪክ አቅርቦት የማያውቀው አዲስ ቴክኖሎጂ ነው ማለት ነው። ሁለተኛው ይህን ስልክ ለየት የሚያደርገው ነገር ምንድን ነው? እስካሁን ድረስ ከነበሩት የአንድሮይድም የአይኦኤስም ኦፕሬቲንግ ሲስተም አይደለም የሚጠቀመው። ነገር ግን የኤለን ማስክ ስልክ የራሱ የሆነ ኤአይ ቤዝድ ኦፕሬቲንግ ሲስተም አለው ማለት ነው። ኒውራል ኤአይ ኦፕሬቲንግ ሲስተም። ይሄ ማለት በጣም ኢንቴሊጀንት የሆነ ሲስተም ነው የሚሆነው። ስለዚህ ብዙ አይነት የባህሪ ፕሪዲክሽኖች ወይም ደግሞ ከእናንተ ባህሪ ጋር የሚጣጣሙ ነገሮችን ብቻ ለእናንተ የሚያቀርብ ብዙ ሰልፍ አሲስታንት ወይም ደግሞ ሰልፍ አውቶኖመስ የሆነ ስልክ ነው የሚሆነው ማለት ነው። ሰልፍ ኮንፊገር የሚያደርግ ኦፕቲማይዝድ የሆነ ፐርፎርማንስ ያለው አውቶማቲካሊ ራሱን ኦፕቲማይዝ ማድረግ የሚችል ኤአይ ቤዝድ ኦፕሬቲንግ ሲስተም ነው ያለው ማለት ነው። ይሄ ደግሞ በዓለም ተሰምቶ ከሚያውቀው ውጭ ነው። እስካሁን ድረስ ካሉት የኦፕሬቲንግ ሲስተሞች ሌላ ነው። ስለዚህ አናዘር ሌቭል ኦፍ ቴክኖሎጂ ነው የሚሆነው ማለት ነው። ሶስተኛው ምንድነው? ሶላር ቻርጂንግ ነው። ይሄ የኤለን ማስክ ስልክ ለየት የሚያደርገው ለኢመርጀንሲ ጊዜ ሶላር ቻርጅ አለው። ይሄ ማለት በፀሐይ ኃይል አስቡት እንግዲህ
የፀሐይ ኃይልን ተጠቅማችሁ ስልካችሁን ቻርጅ ማድረግ ሲችሉ። ስለዚህ ይሄ ደግሞ አዲስ ፊቸር ነው። ሌላኛው እና አራተኛው ምንድነው 48 ሰዓት የሚቆይ የባትሪ ላይፍ ነው ማለት ነው። በጣም ብዙ ጊዜ አይፎን በሚታማበትና የማይወደድበት ባህሪ ምንድነው የባትሪ ሌቭል ነው። which means ባትሪው በጣም ቶሎ ነው ድሮፕ የሚያደርገው። ስለዚህ ሰዎች አይፎንን ሲገዙ በጣም ከሚጨነቁበት ነገር አንዱ ባትሪ ነው። ኢቨን ባትሪ ላይፉ የባትሪ ሄልዙ በወረደ ቁጥር የስልካችሁ ቫልዩ በዛው ልክ እየወረደ ይሄዳል ማለት ነው። ነገር ግን የኤለን ማስክ አዲሱ ስልክ ፕሮሚስ ያደረገው ነገር ምንድነው 48 ሰዓት ፉል ቻርጅ ሆኖ 48 ሰዓት ማገልገል የሚችል በጣም አሜዚንግ የሆነ 2 ቀን ማገልገል የሚችል ማለት ነው። 2 ቀን ሙሉ አንዴ ቻርጅ አድርጋችሁ 2 ቀን ሙሉ መጠቀም የምትችሉት በየትኛው መጠቀም ኢንሰንስ ፉል ሪከርድ ያደረጋችሁ ቪዲዮ የቀረጻችሁ ያወራችሁበት ብዙ ነገር ስትጠቀሙ፣ ነገር ግን 2 ቀን መቆየት የሚችል ባትሪ አብሮት ይመጣል ማለት ነው። ሌላኛው እና ዋነኛው በተለይ ለኛ ለኢትዮጵያውያን መልካም ዜና የሆነው ምንድነው የፕራይስ ጉዳይ ነው፣ የዋጋው ጉዳይ ማለት ነው። ይህም ማለት አፕል አይፎንን ሲለቅ በትንሹ $500 በታች የሆኑ የሉ which means አሁን አዲስ የመጣው የአይፎን 17 ፕሮዳክቶች ምንድነው $1,300 ጀምሮ ነው ዋጋቸው ማለት ነው። ይሄ ማለት ከ350,000 ብር የኢትዮጵያ ብር ጀምሮ እና ከዛ በላይ በሆነ ዋጋ የምናገኛቸው ይሆናሉ ማለት ነው። በጣም የሀብታምና ቅንጡ ስልክ ሆኖ ነበር የመጣው። ነገር ግን የኤለን ማስክ ስልክ ይሄንን ታሪክ የሚቀለብስ ይሆናል ማለት ነው። which means አይፎንን ከአይፎን በተቃራኒ ሁሉም ሰው መያዝ የሚችለው ስልክ ይሆናል ማለት ነው። $179 ማለት በጣም ትንሽ ብር ነው የሚሆነው። ስለዚህ ሁላችንም ገዝተን መጠቀም የምንችለው ስልክ ይሆናል ማለት ነው። ስለዚህ ምንድነው የአፕል ፕሮብሌም ወይም ደግሞ የአይፎን ችግር ምን ነበር የሚለውን ስናይ አፕል በእርግጥ በጣም ከባድ የሆነ ኢምፓየር ገንብቷል። ነገር ግን በጣም ፕሪሚየም ወይም ደግሞ በጣም ከፍተኛ በሆነ ፕራይስ ነው ሁልጊዜ። ልክ አዲስ የአይፎን ምርት በመጣ ጊዜ ዋጋው ስንት ነው የሚለው ጥያቄ የሁላችንም የመጀመሪያ ጥያቄ ነው። ዋጋው ስንት ነው የሚል ኮመንት ነው የምንጽፈው ከስር ገብተን ማለት ነው። which means ኤክስፔክትድ ነው ሃይ የሆነ ፕራይስ ነው ቀጥሎ የሚመጣው ማለት ነው። አንድ አፕዴት ሲኖር በጣም ሃይ የሆነ ፕራይስ ነው የሚኖረው። ነገር ግን ይሄንን ነው ማስክ በመሃል ገባና ባትሉን ቀለበሰው ማለት ነው። ስለዚህ አፕል የሌለው አዲስ ዊፐን ይዞ አዲስ የሆነ ቱል ወይም ደግሞ ዊፐን ይዞ መጣልን ማለት ነው። ከቻለልን ማለት ነው። that's amazing እና ምንድነው እንደ አይ ሜሴጅ እንደ ኤርድሮፕ አይክላውድ ያሉ ላይክ አፕል ዋች ምናምን እነዚህ ፊቸሮች ትራፕ ተደርጎ ላይክ ከዚህ ከስልካችሁ ስልኩን ስትጠቀሙ ወይም ደግሞ ስልኩን በምትቀይሩበት ጊዜ እነዚህን ፕሮዳክቶች አብሮ ከገበያ ላይ ይወጣሉ ማለት ነው። ለምንድነው? ከዛ ውጭ ግን በጣም የሚገርመው የኤለን ማስክ ፕላን ምንድነው? በጣም ደስ የሚለው ፕላን ይሄ ስልክ እንደ ኮኔክቲቪቲ ዲቫይስ ወይም ደግሞ ኢኮሲስተሙን የቴስላን ፕሮዳክቶች ኢኮሲስተም ሙሉ በሙሉ አንድ ላይ ኮኔክት የሚያደርግ ሲስተም እንዲሆን ነው የፈለገው። ስልክ ማለት አይፈልግም ኤለን ማስክ ሲገልጽ ይሄን ነገር ስልክ ብዬ መጥራት አልፈልግም ነው የሚለው። እንደ ቱል ነው የሚያወራው ወይም ደግሞ ያንን ኢኮሲስተም አንድ ላይ ማድረግ የሚችል ነው የሚሆነው ማለት ነው። ስለዚህ ምንድነው የሚያደርገው? የቴስላ መኪና ከኖራችሁ ብላችሁ አስቡና የቴስላ ፓይፎን አላችሁ ዜን ስማርት ሆም ይኖራችኋል ወደፊት ከትንሽ ዓመታት በፊት በኋላ ብዙ ቦታ ብዙ ሀገራት ውስጥ ስማርት ቤቶች ይኖራሉ፣ ስማርት የሆኑ መኪናዎች ይኖራሉ፣ ስማርት የሆኑ ስልኮች ይኖሩናል ማለት ነው። ስለዚህ እነዚህ ዲቫይሶች ሁሉ አንድ ላይ ኮኔክትድ ይሆናሉ ማለት ነው። ስለዚህ በስልካችሁ መኪናችሁን የምትከፍቱት ስልካችሁ ላይ ይሆናል ማለት ነው። የመኪናችሁን በር ለመክፈት ለመዝጋት በስልካችሁ ይሆናል፣ ኮኔክትድ ይሆናሉ ማለት ነው እርስ በርስ። ይሄ ነው። ሌላው ግን ይሄ ነገር ለመላው አፍሪካ በተለይ ለዴቨሎፒንግ ካንትሪስ እያደጉ ላሉ ሀገራት በማደግ ላይ ላሉ ሀገራት በጣም ደስ የሚል መልካም ዜና ነው ማለት ነው። ምክንያቱም ተማሪዎች፣ ሪሰርቸሮች፣ ሌሎች ሰዎች በጣም አሪፍ በሆነ ዋጋ ጥሩ ስልክ መግዛት ይችላሉ ማለት ነው። ሊያውም ለአጠቃቀም ምቹ የሆነና ባትሪው በጣም ከፍ ያለ ልክ ኢትዮጵያ ውስጥ ቴክኖ የያዘውን ቦታ መልሶ እሱንም ሊይዝልን የሚችል ቆንጆ ስልክ ማግኘት እንችላለን ማለት ነው። 26 በፈረንጆች አቆጣጠር እንደሚለቀው ነው የተናገረው ማለት ነው። ስለዚህ ጥያቄው ምንድነው? ይህን ስልክ ትጠቀሙታላችሁ ወይ? ከአይፎን ወይም ደግሞ ከሳምሰንግ እና ሌሎች ስልኮች ወደዚህ ስልክ ሽፍት ታደርጋላችሁ ወይ የሚለውን ኮመንት ላይ ጻፉልኝ።
ቴንክ ዩ ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ አይነት ኢንፎርሜሽን እንዳያመልጣችሁ ማለት ነው። አመሰግናለሁ።